እኔ በዚህ በገባ እኮ ባላንስ ያደርግ። አዎ አንተ ቀይ ጥቁር ቀይ እኔ ልግባ በቃ ጥቁር ለምንድን ነው የበደልካት? ጥያቄ አለ። ሰላም ዲናችሁ አለንላችሁ። ማነው? አይደለም አደይ ነው አይደል? ከመጠል ለምንድን ነው ያስለቀስካት? አሁን ስለ ላይፍ የማውራት ላይፍ ደስ ወይ እንግዲህ ከሰውጭ ላይፍ አለ እንዴ? ጃ ብለህ ና ጄኔተርን ለኩስ ና ወደ ስራ። ሻሎም የምን በርገር ነው? ሂድ ሰዓት እኮ አልመለሰም ከመጨረሻው ነው እንዴ? ስለዚህ አሁን ይሁን ተፋቀሱ ብላለች። እድሉን ስለሰጣቸው በገዛ እጅ ምን ሆኜ ነው? ምን ሰይጣን አሰፈለሽ? እሺ ሁለት ቤት ጎብ አንድ በርገር ሰናት እንዳይደብርሽ እሺ። ትበያለሽ አንድ በርገር ለሶስት ቦታ ይከፈላል። ትበላለች። ሲጀመር የእሷ ደሞዝ ወጥቶ አስባው ገና ደሞዝ መውጣት ነው። ገና ድጋሚ ደሞዝ ወጥቶ ትጋብዘን አይ እኮ ባይመጣው ይወጣል። ሻሎም በሰው እንጀራ ኧረ ክፈትልኝ እስኪ እኔን እንጀራ ልከፈት ሻሎም ወገንታት እና ምንድነው ቤተሰብና ወገንታት የኪራ አባባል ደስ ይለኛል ግን አልችለውም። ሰላም ውዴ ሳንታቲው ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ኪራን በጥያቄ ላፋጥጠው ነው። እስቲ ማለት ጭንቅሎ ምን ያህል ነው ጭንቅላቱ ምን ያህል ነው የሚለውን ነገር ፈታኝ ጥያቄ ያው የኔን ጭንቅላት ታውቁታላችሁ። የሚገራርም ጥያቄ አዘጋጅቼለታለሁ። ዋይ እስኪ ጉድልው ማየት ምናምን አይቻልም። እኔ እኮ የዋህ ነኝ። አይ ነው አውቃለሁ። ብታሳየኝ አልሰዋ አትሹፍ። እሺ እኔ ልጨነቅ እንዳትጨነቅ እና ሁሉንም ካመለስክ ማለት ነው በርገር ጋብዛለሁ። በርገር ነው ጭራሽ ይቀረጻል። ካሜራማኑም አለበት። ካሜራማኗም አለች። ቃሌ ነው ለሴት ማን አይባል ግን ስለማት ካሜራማኗ ጽዬ አለች። እሺ የግዕዝ ጽሑፍ ስንት ፊደሎች አሉት? አይዞህ መማር ነበረብህ። የግዕዝ ጽሑፍ ማለት አልገባኝም። እኔ ራሱ እኮ አልገባኝም። ግዕዝ ጽሑፎች ቁጥሮቹን ለማለት ነው። አሳን ሸወደችሽ። ግዕዝ አሉ ቃላቶቹ እነሱ ስንት ፊደል አላቸው? መብት እኮ ነው መጠየቅ። ካላወቅኩ አላውቅም። የግዕዝ ጽሑፍ ስንት ፊደል ቤቶች አሉት ነው? ቀዋጠርኩ እኮ እሺ ልድጋምል። የግዕዝ ጽሑፍ ስንት ፊደል ቤቶች አሉት? ቤቶች 6 እግዚኦ ማረነ እጪ እድልስሽ 16 ከ6 አባዛው እስቲ 16 ለ2 32 አንድ ጨምርበት 33 በቃ 33 እሺ። በነገራችን ላይ እኔ ማለት በጣም የተማርኩ ሰው ነኝ። እሺ ወይ ኪራዬ በቃ አለማወቅ ምን ማለት እንግዲህ በርገሯ ትንሽ ታቆርሳ የለችም ተሰማኝ። ታቆረሰች አንድ ጉርሻ ነው ያጣው በርገሯ አንድ ጉርሻ አጣል። እሺ ጎንደር በየትኛው የኢትዮጵያ ክፍል ውስጥ ይገኛል? በሰሜን ደቡብ ሰሜን ጎንደር ሲባል ሰምቶ ቢሆን ግን ጎበዝ ነው። እኔ ቦን አልመልሰውም ራሴ ጽፈት ስለመጣው ነው እንጂ። እሺ የጥሪያለ ነው አሪፍ ነው። የዶሮ ልጅ ስሟ ምንድን ነው? ውይ ጽናት የዶሮ ልጅ ጫጩት። ወይኔ ጫጩትዬ ወይ ጽዬ በጣም አዝናለሁ። አንቺ ጫጩት ግን ተመስሎልቶ አይዞህ ጽዬ በክፋቱ ሰጅ በክፋት አለም ጫጩትዬ። እሺ ወይ ጉድ! እኔ ራሴ አላውቀውም። እንደው በእግዚአብሔር ቸርነት ነው ያወቅኩት። አጼ ቴዎድሮስ መቼ ሞቱ? እሱን ያውቃል እሱ ዓመተ ምሕረቱን እንዴ ስለ ሀገራችን ማወቅ ያውቃል። የቲያትር ተማሪ እኮ በቲያትር አሉ እኮ አጼ ቴዎድሮስ መቼ ሞቱ? የቴዎድሮስ ራይ ቲያትሩ አለ እኮ እሳቸው ላለው እንዴ ምን አታነካኪን አንቺ ልጅ። አጼ ቴዎድሮስ ራሳቸው ነው መቼ ነው የሞቱት? አጼ ቴዎድሮስ እኔ ራሱ አላስታውስም። አንተ
እንዴ እውነቱን ነው መቅደላ አፋፉ ላይ ጮት በረከተ አመተ ምህረቱ እኮ ያሙቱበት እኮ ነው ችግሩ እሺ ቀጥሉ አይዞ እና ለእንዳት ወዴት ተጨነቅ ማመን ጥሩ ነው ሁለት ጉርሻ አታል መቼ ነው የሞቱት መልሱ እኔ ራሱ አላውቀውም እማ ተቆንት ያገኘት እኔ ማለት ተጨታል አውቀዋለሁ ግን ተመልካቾቼ መልሱ ብዬ ነገር ኮሜንት ላይ መልሱት እስኪ ካልመለሳችሁት እኔ እየገባው መልሰዋለሁ ግን አውቀዋለሁ እኔ እንዳንተ አይደለም እሺ የአባቴ ጓሮ ደም በደም ቀይስር ተከምሮ ነው እሺ የአባቴ ጓሮ ደም ተከምሮ ነው ሮሮ የምን ከምሩ ነው ቤት ይመታሉ እንደዛው ነው እቴ እንዳለችው ነው እኔ ያለው እሺ እንዳለችው ነው እንግዲህ ልክ ነው መልሱ ደም ከበርገሩ ላይ ትበላለች ትበላለች ካሜራ ይዛለች እኮ እንዴ ከባዱን ስራ እሺ በትልቅ ምጣድ እንጎቻ እንጎቻ በጣም ይሄ ሲምፕል ነው ህፃናቶች ራሱ ይመልሱታል አሳይተሽ ሞተሽ ትላለች አይደለም በትልቅ ምጣድ እንጎቻ ትልቁ ምጣድ መሬት ነው ምንድነው ታላቅም በቃ እስኪ ምንድነው ጨረቃ ይኸውልህ ጨረቃ በማታ ጨረቃ ላሳይና ልመለስ አይቻልም ኬት ይመጣል እንግዲህ ስትብኛል ስለወጣችን ያልመለስኩት ገና ነው ያቺ እየወጣች ነው እዚህ ጋጂ እጄን ደከመኝ ኧረ አግዙኝ እያለች ነው ኢላ ያዝላት እጃን ነው እሱ ማለት ነው የፈለገው እሺ ምንድነው ጥያቄው አይ ካሜራ ማን አለን ለራሱ ገባ ጽዬ እንግዲህ እጃን ያማማ አሁን ጥያቄውን በእና እሺ ምንድነው እንደዚህ ያለው ብዙ ባይዘው እሱን ነበር መጠየቅ የፈለው ኤላ ነው አንተ ምን ሊሰራ እንደመጣ ራሱ አልገባኝም ያዝላት እጇ አንዱ ጠይቂው ነው አንዱን ጠይቂኝና ሄዳለሁ ችግር የለውም እንግዲህ በፈጣጣ ገብቶ ጠይቁኝ ብሏል ምንም ማድረግ አልችልም እኔም በፈጣጣ ልጠይቀው እሺ ብዙ ቀዳዳ ያሉት ግን ውሃ ይይዛል ብዙ ቀዳዳ ያለው ሀሚስ ጃት ቀዳዳ አንድ ቀዳዳ ነው እሺ ተናገረ ብዙ ቀዳዳ ያለው ምንድን ነው እኮ ግን ውሃ ይይዛል ለምድር ውሃ ይይዛል እኮ ከተቀደደ መድኃኒዓለም የባሰ ማለት እንግዲህ እንዴት መከራይተን እንደምንቀርጽ ልብ አድርጉ እጃችንን እያመመን ምናምን ያው በተራ እየተቀያየርን ነው የምንሰራው እና እዚህ ጋር ደግሞ ሌላ ሰው እየፈለግን ነበር ጽረፍት እንድታረግ እሺ እንግዲህ ካሜራ ሄዶ ይዟል ብዙ ቀዳዳ አለው ግን ውሃ ይይዛል መልስልኝ ይይዛል ቱቱዬ ነች ቱቱ አይደለችም አዲሷ ካራክተር ናት ቱቱ መልስ ስፕሬስ ታይላንድ እንደዚህ አግዡ አይደለም ሰማይ ውሃ ይይዛል አይደለም ልናገር ከምትጨነቅ ስፖንጅ ቀዳዳ የለውም አለው እንደዚህ ተጠቀጠቀ በመርፌ ማን ተከተቀው ራስ ሲፈጠር ነው የምር ማርያም ቀድም ግን መቶልኛል ስፖንጅ ግን ቀዳዳ የለውም አለው እንዴ ያለ እስኪ ልብ ብለህ እንዴ ያለ እንዴ ጨራሽ እውነት አለው ነው ስፖንጅ ያው እንደ አያቁም ብለሽ እሺ ይሁን አይደለም እኔ ይሄን ወዲን ሲፍረደኝ ከመጽሐፍ ነው የወጣሁት ባይዘው ይሄ ተመልከት እሺ ማህፀን ሳይኖራት ወንድ ሳይነካት የምትወልድ ወንድ ሳይነካት የምትወልድ እቁዝ ነው ባንክ ያለው ባንክ እኮ እንዴ ግን በርገር እኮ እየተበላ ነው እስካሁን ምንም ደርሳል አረ ወፍ ትበላለህ ግን ትበላለሽ ደክሟታል መልሽ ግን አግዡ ሲያግዡኝ እያገሽ እሺ ጥሩ እየሄድን አይደለም አራው አንገት እና ጆሮ አለው ግን ነፍስ የለውም አንገትና ጆሮ አለው ግን ነፍስ የለውም አንገትና ጆሮ አለው ግን ነፍስ የለውም አንገትና ጆሮ አለው ግን ነፍስ የለውም ጀበና አይደለም ሌላ እዛው አካባቢ ማተሩ
ይመች እንስራ በቃ። ኧረ በርገር እየተበላ ነው። ቆንጆ እየሄድን ነው። ወይኔ ውሃ የት አለ እየተበላ ነው ትያለሽ? የት ነው ወይ ጀለብላ አዘውና እኔ እበላለሁ። ደግሞ ቀርጧለሁ ስትበላ አያምኑኝም። ደስ ይላል። እኔ ለምን እንጂ ይቀረጽ ችግር የለውም። እኔም እበላለሁ እንበላለን። እሺ ንጉሱን ትልቁን ንጉስ ሼማ ይዛትም ተነሱ ስትል ተነሱ ምናምን ብላ ታስነሳቸዋለች። ተፈጥሮ ናት። ምንድን ናት? ትልቁን ንጉስ ተነሱ ብላ ታስነሳቸዋለች። ምንድን ናት? እኔ ልመልሰህ። ቆይላ ይሄን ነገር አውቀዋለሁ። ትልቁን ንጉስ ተነሱ ብላ ታስነሳቸዋለች። እስኪ ስልክን ከፍልኝ፣ ፊትን አሳይልኝ። ረስቶኛል እሱ ኦማን እንደ መሰለኝ ግን ችግር የለውም። እሺ ትልቁን ንጉስ ተነሱ ስትል ማታ ሽንት በስመ አብ አይዲሊት ወዘነ ወይኔ ማን ጫታ ውስጥ ነው እንጂ ምንድነው አራግዡ እስካሁን ብዙ እሱ ነው የመለሰው። ካልሆነ አትበይ ማለት ነው። እኔ በራሳችሁ ነው የምንበለው። እኔ በደፎታ ሁለትም አይተያዩ ጎረቤቶች አይን እቺማ የጻድነት ማለት አንቺ በቃ ምንሽ ነው እንዴ? ጥያቄ ጠይቂኝ። ከባድ አድርጋለሁ። እሺ ሲቆም በሁለት እግሩ ሲሄድ በስድስት እግሩ በሁለት እግሩ እኔ ራሴ እኮ ሲቆም በሁለት እግሩ ሲሄድ ደግሞ በስድስት እግሩ በስድስት ነው ማለት በስድስት በሁለት በሶስት ቢሆን ነበር ሲቆም አላስገባም። አሁን እዚህ ጋር የነበረው ልጅ ነው። ሲሄድ በስድስት እግሩ ልንገርሽ፣ ሲሄድ በሁለት እግሩ ሲቆም ሲቆም በሁለት እግሩ ሲሄድ በስድስት እግሩ መልስ መማር ስድስት እግር ያለው ነገር እኮ ነው አልመጣልኝ። እኔ ራሱ ይገርማል። እኔ ራሱ አልመጣልኝም ሳይሆን የመጣልኝ ምንድነው? እንስሳም እንዳታሰብ ስድስት የለም አለ ስድስት እግር ምን ድንገርም እንስሳ ነው ዕቃ እንስሳና ዕቃ ነቃ ጨራኩ ጎንደር ጎንደር ለሞከ እርሻ አይደለም የምን እርሻ አይደለም ታዲያ ስድስት ነው ግን እንስሳና ዕቃ ነው። እንስሳና ጋሪና ፈረስ ኧረ ምን እሺ ኧረ በርገሬ ነው ያበላው። ስንት ነው ግን የሚመጣው በርገር? ስንት ነው የሚመጣው? ችግር የለም ካልሆነ ሼር ያለመድነው አንድ ሰው ሲካፍለኛ አምርብን ሼር ደስ ይላል። ጌት የመጣ ባህሪ አንተ ራሱ ታምነኛለህ። ግን ልጋብዝ አይዋጥልኝ ሳል ተሳጠበኝ ነው እዛው ተዋርደን እንወጣለን። እንደ ሀገር ነው ማለት ይሄ ሁሉ መልሼ ግን ካልጋበሽኝ እዛ ሀገር ነው። ኧረ እኔ ጋብዛለሁ ጭንቅ እንዳይል ይሄን ሁሉ መልሰው ነበር። እሺ መጨረሻ ጥያቄ አልከም። ቆይ እስቲ እኔ እኮ ከባድ መፈለጌ ነው እንደነሱ። እሺ ስትበላ እንደናት፣ ስትንቆናጠጥ እንደ እንጀራ ናት። ስታበላ እንደናት፣ ስትቆናጠጥ እንደ እንጀራ ናት። እናመሰግናለን። እንግዲህ እንደምታዩት ምንም መስራት አልቻልንም። እየበጠበጡ ነው ያሉት። እየበጠበጡ ነው። ከካሜራ ጀርባ ያሉ ሰዎች ከካሜራ ፊት ለፊት እየመጡ ነው። እዚህ ጋር በቃ አስቸገሩን እኮ እኛ መስራት አልቻልንም። በቃ ምን እናድርግ? እየረበሹን ነው። እኔ በዚህ በገባ እኮ ባላንስ ያደርግ። አዎ አንተ ቀይ ከሆነ ቀይ ጥቁር ቀይ እኔ ልግባ። በቃ ጥቁር ለምንድን ነው የበደልካት? ጥያቄ አለ። ሰላም እንዴናችሁ? አለንላችሁ። ማነው? አይደለም አደይ ነው አይደል? ከመጠል ለምንድን ነው ያስለቀስካት? አሁን ስለ ላይፍ ማውራት ላይፍ ደስ ወይ እንግዲህ ከሰው ውጭ ላይፍ አለ እንዴ? ጃ ብለህ ና ጄኔተርን ለኩስ ና ወደ ስራ። የሚቀርጸን አጣን። በቃ ዛሬ ተቸገርን። ይሄንንም ሊወስዱብን ነበር። በቃ እስክንጨርስ ታገሱን እያልናቸው ነበረ፣ ግን ያው ልንጨርስላችሁ ነው። ያመጣሽው እንጀራና ምናምን ብለሽ ስታበላ እንደና ስትቆናጠጥ እንደ እንጀራ ነው። እንደና ስትቆናጠጥ እንደ እንጀራ ነው።
ስትቆናጠጥ እንደ እንጀራ ነው። እየዘጋ ነው አየህ ጥጋብ አይደለም አየር እየዘጋ ነው። የመጨረሻ ጥያቄያችን ነው። ስታበላ እንደናት እንደ እንጀራ ነው። እጪ ሞክሪ ስታበላ እንደናት ስትቆናጠጥ እንደ እንጀራ ናት። እንስሳ ናት። እንስሳ ነች እንዴ? እኔ ደግሞ ሰው መስሎኝ ጦጣ ነው። አዎ ልጇን እኮ ነው ጦጣ ልጇን። ዞሮ ዞሮ በርገሩ ተበልቷል። በቃ በርገሬን ተበልቻለሁ። እንግዲህ ምንም ማድረግ አልችልም። ጉድ ተዘርጄ ነበር። በርገሬ ነው አበላው። በርገሬን ተበልቼ ነበር። አይዞሽ። ለማንኛውም ሻሎም የምን በርገር ነው? እንሂድ። ሰዓት እኮ አልመለሰም ከመጨረሻው አንዴ። ስለዚህ አሁን ይሁን ተጓጓዙ ብላለች። እድሉን ስለሰጣቸው በገዛ እጄ ምን ሆኜ ነው? ምን ሰይጣን አሰፈኝ። እሺ ሁለት ቤት ጎብ አንድ በርገር ሰናት እንዳይደብርሽ እሺ። ትበያለሽ። አንድ በርገር ለሶስት ቦታ ይከፈላል። ትበላለች። ሲጀመር የእሷ ደሞዝ ወጥቶ አስባው ገና ደሞዝ መውጣት ነው። ገና ድጋሚ ደሞዝ ወጥቶ ስጋብዘን አይመጣም። በዕቁብ እኮ ትትዬ ልድርበት በዕቁቡ ለካሜራማኑ ሚስጥር አታወቅ፣ ሚስጥር አታወጣም እንዴ? ኦኬ። ለሁሉም ውድ የሳንታ ቲዩብ ተመልካቾች እንግዲህ በዚህ መልኩ ኪራንና ጤና አስጨንቂያቸዋለሁ በትንሹም ቢሆን። ያው ግን በርገር ሊበሉ ነው፣ ደስተኛ ናቸው በበርገሩ። እኔ ደግሞ ለበርገሩ ያው ፈጣሪ ያውቃል፣ አንድ ለሶስት ጋብዛቸዋለሁ። እሱ አገማመጡን ላይ ያስተካክል። እንግዲህ እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ እንላለን። እንወዳቸዋለን በጣም። ካሜራማኑም ትመቹታላችሁ። ካሜራማኑም ያራዳ ልጅ ነው። ያራዳ ልጅ ነው። ቲም ታው በይላኝ። ቻው ያቸው። ባይ ባይ።